ሶማሌ ማለት ነው። ያ የትባል ግርግር ወደ ባሌ ደንዶመና ባህር ዱራ ጎዴ የከረ ቃላፎ ፍርፍር ይላል ነበር። ባሬና ከሬ ነበሩ። በዛ ዙሪያ ብዙ ያው ከተማችን አንድ ቦታ አይቀርም። እኔም ከወልዳ ወደዛ ነበር። ወዴት? አማራ ክልል ወልዳ ማለት በነገሌ ቦረና። በቃ አንተ ካገር እነዚህ እኮ አያምኑም። መቼስ ግን አንተ ያንተ አልሰማኝ። በስንት ዓመተ ምህረት ነው? የማን ደርግ ነው? የኃይለ ሥላሴ የደርግ ነው። የትኛ ክፍለ ጦር? በስንት ዓመተ ምህረት? አራተኛ ክፍለ ጦር 47ኛ መድፈኛ ሻለቃ ነበር። የመድፈኛ ኦፊ ነበር። ተው በቃ አንተ ሜስ ሰራተኛ አይባልም ነው። ምን ቸገረ? ስለምን ቤት አያውቅማ ሲባል ሰምቶ ቤት ሰራተኛ ማለትም እኮ ያው ሜንስ ቤት ምን ስንም እኮ አይደለም። አንተ ማንነትን አንተ ነህ የምታውቀው። ጀግና ነው የሚባለው። ወታደር ቤት ደሞዝ 17 ብር ነው። 20 ብር ነበረ። 20 ብር ነው ደሞዝ በኢትዮጵያ ነው እኮ የምታገለግለው። 20 ብር ነው 3 ብር ለዛም ወዴ እኮ ነው። ያውኑ ተገዶ ነው አይደል? ወዴ በቃ የሆነ የሀገር ስሜት አለ። እንደ አሁኑ 17 ብር ነው መለስ ነው እኮ የከፋፈለው። ብሔር ብሔረሰቦች ብሎ ባይከፋፍል አንዲት ኢትዮጵያ ወይ ሞት እያለ ነው ወሬ እንዳትሳለ መንግስቱ ኃይለማርያም ዚምባብዌ የገባው 17 በአንድ ብር በሰሙኒ እየተገባያ 17 ብር ነው ደሞዛቸው። ኦኬ ምን ታደርገዋለህ? የሞተለሽ ቀርቶ የገደለሽ በላል። ኢትዮጵያ ምን ተላላ ነው ማለት? ምን ተላላ ምን ብሎ የሞተልሽ ቀርቶ የገደለሽ በላል? የሞተልሽ ቀርቶ ኢትዮጵያ የሞተላት ቀርቶ የገደላት በላ። ልክ አይደል? ልክ ነው። አንዱ እየተራራጠ ሌላው ቁጭ ያለ ሌላው ጦር ሜዳ ላይ ብሽቅ ውስጥ ይሄን ቅመል ሙልጭ አድርጎ በልቶት ገንባሌው ውስጥ ቅመል ይሄን የሚያክል ብሽቅ ውስጥ ገብቶ አገሪቷን ጠብቆ ወታደር ለበላተኛ አስረከበ። አይገርምም? ግን አሁን መገንባት ያለብን መጦር ያለብን መንከባከብ ያለብን እኛን ነበር። አባት አርበኞች የሚባሉት አሁን ስንት አሁን